ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? አሁን ደግሞ በዲጂታል ለምን ሰዎች ፕሪፈር እንደሚያደርጉ ወይም ደግሞ ዲጂታል ማርኬቲንግ በመስራት ምን ያህል ለውጦች ወይም ደግሞ ምን ያህል ኢንካም ማግኘት እንደሚቻል ለማሳየት ያክል ነው። እንዳልኳችሁ ነው። ሁላችሁም እንግዲህ ቻትጂፒቲ ምንም ተጠቅማችሁ ግንዛቤው እንዲኖራችሁ ከፈለጋችሁ ማለት ነው። ለምሳሌ እዚህ ጋር 3 ኤግዛምፕሎች አሉ፣ ጥቅሞቹ ማለት ነው። ለምን ዲጂታል ማርኬቲንግ እንጠቀማለን ነው። ለምሳሌ በማንኛውም ቦታ እንዲደርስ ያደርጋል። አንደኛ ዳዝን ማተር የትኛው ሌቭል ላይ እንዳላችሁ የራሳችሁ የሆነ ካምፓኒ የራሳችሁ ስራ ካላችሁ ኢንስቴድ ኦፍ በቲቪ እና በሬዲዮ ሊሚትድ ቦታ ላይ ከሚሆን ይልቅ ለውጡ ማለት ነው በዓለም አቀፍ ላይ ለሁሉም ሰው እንዲደርስ ያደርጋል በዲጂታል ስታደርጉት። ምክንያቱም ኢንተርኔትን ስለምትጠቀሙ ማለት ነው። ውጤቱ ደግሞ አንድ ገጠር ላይ ያለ ሰው ለምሳሌ እንበል ያለውን ነገር ለመሸጥ ቢፈልግ በኢንተርኔት በመጠቀም በመላው ዓለም ላይ ሊደርስ ማድረግ ይችላል። በዓለም ላይ የትኛውን ቦታ ላይ ሆኖ እንዲሰራ ያደርገዋል። ሁለተኛ ነገር ደግሞ ዳታን በመጠቀም ወይም ደግሞ ጉግል አናሊስቲክን በመጠቀም ያሉትን ነገሮች መከታተል ይቻላል። ያለውን ምን ያህል ሰው አይቶታል፣ ምን ያህል ሰው ክሊክ አድርጎታል፣ ምን ያህል ሰው ገዝቷል የሚለውን ነገር ራሳችሁ ቤታችሁ ናችሁ ማየት ትችላላችሁ። ውጤቱ ደግሞ ንግዶች የሚሰራበት መንገዶቹን አስተካክሎታል። ምክንያቱም እናንተ የምትሰሩትን ወይም ደግሞ ማድረግ የምትፈልጉትን ነገር በራሳችሁ ሆኖ አጠገባችሁ ሆነ ማለት ነው። ለምሳሌ ማስታወቂያ የምታወጡትን ለካምፓኒ ከፍላችሁ ራሳችሁ በምትሰሩት ሴቭ የምታደርጉት ብር ይኖራል ማለት ነው። ወደ ውድድር ደግሞ ስትገቡ በገንዘብ ሳይሆን በስማርትነት ትሰሩበታላችሁ። ምክንያቱም ገንዘብ ከፍላችሁ የምታሰሩት ማስታወቂያና እናንተ ሰርታችሁ የምታደርጉት አትራክት አድርጋችሁ ኢንካም የምታገኙበት በሙሉ is kind of different ይሆናል ማለት ነው። ስለዚህ ለምሳሌ ሰርች ኢንጂን በመጠቀም እያንዳንዱን ማርኬቶች ዘዴዎችን ማወቅ ትችላላችሁ። የበለጠ ወጪ እንዳታወጡ ያደርጋችኋል። ምክንያቱም የምትፈልጉትን ነገር ወይ ደግሞ ሰርች አድርጋችሁ ማወቅ የምትፈልጉትን ነገር ፊት ለፊት ስለሚያመጣላችሁ ማለት ነው። ውጤቱ ደግሞ ውድድሩ አሁን ያለው በማንም ትልቅ ግብይት ላይ ያለውን ሰው ወይም ደግሞ በብዙ ብር አውጥቶ ከሚያደርገው ሰው ብር አውጥቼ ለስራ ከሚለው ሰው ይልቅ እናንተ በብልሃትና በጥራት የራሳችሁን ካምፓኒ ማስተዋወቅ ትችላላችሁ ማለት ነው። ሰው በዲጂታል ማርኬቲንግ ሲባል እዝናር ትልቅና ራኬት ሳይንቲስት ሳይሆን እናንተ የምትሰሩትን ነገር ሰዎችን አትራክት አድርጋችሁ ቢዝነሳችሁን ቢልድ የምታደርጉበት ኢዚ ሲስተም ነው። ከቤታችሁ ሆናችሁ ሞር ደግሞ እኔ መሰሎቻችን የምንሰራው ዲጂታል ማርኬቲንግ ቢዝነስ እንዴት እንደምንሰራ እና እንዴት አድርገን እውቀቱ እንዳገኘን ማወቅ ፈልጉ ከሆነ እንግዲህ ባዮ ሴክሽን ላይ ክሊክብል ዌብሳይት አለ። እሱን ቼክ አድርጋችሁ ጥያቄ ካላችሁ you can comment me or connect ማድረግ ትችላላችሁ። I will show you ሰው ቪዲዮ የታከለበት ስለሆነ ሜንቶርና ኮች ስላለበት ማለት ነው። እና good luck